ማንም አይቋቋማችሁ። ክብር ለኢየሱስ ይሁን። ኮሜንት ላይ ገብታችሁ ማንም አይቋቋመኝም በሉ። ኮሜንት ላይ ገብታችሁ ማንም አይቋቋመኝም በሉ የምላችሁ ለሚዲያ ሽፋን አይደለም። ምክንያቱም እግዚአብሔር ከአፍ የሚወጣውን ቃል አጸናለሁ ስለሚል፣ የአፋችሁን ቃል እግዚአብሔር ስለሚያጸና፣ ያመናችሁበትን ቃል እግዚአብሔር ስለሚያጸና ነው ኮሜንት ላይ ገብታችሁ ማንም አይቋቋመኝም በሉ የምላችሁ። መጽሐፍ ቅዱስ እግዚአብሔር በቃሉ በኩል ወደኛ ሲመጣ ሊሰራ የፈለገው ነገር አለ። በሰዓቱ በወቅቱ በጊዜው የእግዚአብሔር ቃል ወደኛ ሲመጣ ህይወታችን ላይ ሊቀይር የፈለገው ነገር አለ። እግዚአብሔር ሊያስተካክል የፈለገው ነገር አለ እግዚአብሔር። ስለዚህ ነው እግዚአብሔር ኢያሱን መጣና በህይወትህ ዕድሜ ሁሉ ማንም አይቋቋምህም፣ የረገጥከውን ምድር ሁሉ አወርሳለሁ፣ ለአባቶች እሰጣለሁ ያልኩትን የተስፋይቱን ምድር በሙሉ ላንተ እሰጣለሁ፣ አንተም ታከፋፈላችኋለህ አለው። ከዛ በኋላ እግዚአብሔር ኢያሱ ምን አለው? ነገር ግን ባሪያዬ ሙሴ ያዘዘህን ቃል ጠብቅ፣ አድርገው፣ ፈጽመው አለው። ክብር ለእግዚአብሔር ይሁን። ያን ጊዜ ሁሉም ነገር ይከናወንልሃል አለው። ክብር ለእግዚአብሔር ይሁን። እግዚአብሔር በህይወታችሁ ላይ ዛሬ የሚያከናውነው ነገር አለ፣ የሚሰራው ነገር አለ፣ የሚፈጽመው ነገር አለ። ክብር ለአምላካችን ለእግዚአብሔር ይሁን። እግዚአብሔር ቃሉን ሰጠ ማለት አደረገ ማለት ነው። እግዚአብሔር ቃሉን ሰጠሽ። በዚህ ሰዓት ላይ አሁን ይህን ቃል ስትሰሙት እግዚአብሔር የሚያስመልጠውን ያስመልጣል፣ የሚያስጨብጠውን የሚያስጨብጣል፣ የሚያስወርሰውን ያስወርሳል፣ ሰላም የሚሰጠውን ሰላሙን ይመልስለታል። እግዚአብሔር ሊሰጣችሁ የፈለገውን ነገር በሙሉ በዚህ ቃል መሰረት እግዚአብሔር ያደርግላችኋል። ክብር ለእግዚአብሔር ነው። ለዛ ነው እግዚአብሔር ኢያሱን በህይወት ዕድሜ ሁሉ ማንም አይቋቋምም ካለው በኋላ ነገር ግን ቃሌን በቀንም በሌሊትም ጠብቀው፣ አድርገው፣ ፈጽመው ይለዋል። ክብር ለእግዚአብሔር ይሁን። ለምንድን ነው ያን የሚለው? በህይወታችሁ ዕድሜ እግዚአብሔር ማንም እንዳይቋቋማችሁና እግዚአብሔር የገባላችሁን የተስፋይቱን ምድር እንዲሁም ደግሞ እግዚአብሔር የሰጣችሁን ነገር አንዳንድ ቀን እግዚአብሔር በትዳር ባርክሻለሁ ይልሻል፣ በሀገር ባርካችኋለሁ ይላል፣ በስራ ባርካችኋለሁ ይላል፣ በጤና ባርካችኋለሁ ይላል። በብዙ ነገር እግዚአብሔር በብዙ ነገር በጤና በተለያየ ነገር እግዚአብሔር ከእናንተ ጋር ነኝ ይላል። ነገር ግን ነገሩ ሳይፈጸም የሚቆይበት ጉዳይ ከነቢዩ ጋር ችግር ኑሮ አይደለም፣ እናንተ ከቃሉ ጋር አለማዋሃዳችሁ። ለዛ ነው መጽሐፍ ሲናገር የምሰሙት ቃል ከሰሚው ጋር ስላልተዋሃደ አልጠቀማቸውም። ለምን ስላላለ? ከሰሚው ጋር ስላልጠቀመው ስላልተዋሃደ። ቃሉ ከእናንተ ጋር መዋሃድ አለበት። አየህ፣ ኢያሱ ከመውረሱ በፊት እግዚአብሔር ምን ብሎታል? ቃሌም በቀንም በሌሊትም ጠብቀው፣ አሰላስለው፣ አድርገው። ሌላው ስራ ግን የኔ ነው። የማውረሱ የኔ ጉዳይ ነው። መሳፍንት ምዕራፍ 1 ላይ ገብታችሁ ብትመለከቱ እንደዚህ ይላል። ከብዙ መከራ፣ ከብዙ ስደት፣ ከብዙ ስቃይ በኋላ ከመካከላቸው አንዱ መጣና እንደዚህ አለ፣ እግዚአብሔር ሆይ አለ፣ ይሁዳን አለ በቃ ለመውጋት ማን ከፊታችን ይወጣልናል? ማን ከፊታችን ይውጣ? ተጨነቅን፣ ተጠበብናል። ወደ እግዚአብሔር ተመለሱ። እግዚአብሔርም አንድ ነገር አለው፣ ይሁዳ በመካከላችሁ ይውጣ፣ ምድሪቱንም አሳልፌ ሰጥቼዋለሁ። ክብር ለእግዚአብሔር። እግዚአብሔር የሰጠን ነገር ብዙ ነው፣ መቀበል ነው ያልቻልነው። ጠዋት ከእንቅልፋችን ስንነሳ ኦንላይን ያለን፣ ጠዋት ከእንቅልፋችን ስንነሳ በተወቀስንበት ጉዳይ ላይ፣ በተከሰስንበት ጉዳይ ላይ፣ በብዙ ነገር በችግራችን ላይ፣ በደህንነታችን ላይ ማብራሪያ ለመስጠት ድሃ ከሆንክ በቃ ስራ በምን በኩል አገኛለሁ በማን በኩል አገኛለሁ ብለህ ሰው ጋር ነው የምትፋጠጠው። ኦንላይን ምን አሉኝ፣ አሁን ትናንትና ምን አሉኝ፣ ሰድበውኝ ነበረ፣ አዋርደውኝ ነበረ፣ እንትን ይዘውብኛል፣ ሪከርድ ይዘውብኛል ምናምን አይደለም። በህይወት ዕድሜ በሙሉ ማንም አይቋቋምህም ካለ እግዚአብሔር፣ እግዚአብሔር ነው በቃ እግዚአብሔር ሊያሸንፍ ነው፣ ድል ሊነሳል ነው። ክብር ለእግዚአብሔር ነው። አያችሁ፣ ከእንቅልፋችሁ ስትነሱ የእግዚአብሔር ቃል ምን ይላል በሉ። ዛሬ ቃል ምን ሰጠኝ እግዚአብሔር? በዚህ ቃል መሰረት ምን ትለኛለህ? ቃሉን በላያችሁ ላይ አውጁ። ጻድቅ ሲራብ ዘሩም እህል ሲለምን አላየንም። ምክንያቱም ጻድቅ የሚበላውም የሚጠግበውም በማን ነው? በእግዚአብሔር ቃል ነው። እኛ ደግሞ በክርስቶስ ጸድቀናል። ጻድቃኖች ናችሁ ነው። በክርስቶስ ኢየሱስ አስቦ ምን አለ? ወለደን፣ አጸደቀን፣ ጸደቀን። ክብር ለኢየሱስ ይሁን። እናንተ ስለጸደቃችሁ ባጠፋሽው ጥፋት ባጠፋው ጥፋት እንዳትከሰስና የተከሰስክበትን ፍርድ ቤት ደግሞ እንዲሁ ለማሸነፍ የሚያበቃ የእግዚአብሔር ቃል ነው፣ ቃሉ ነው። ኢያሱን ከፊት ለፊቱ ያሉ እጅግ በጣም ከባባድ የሆኑ የሚያስፈሩ ሰዎች ናቸው። ኢያቡሳውያን የሚባሉ፣ ኒፊሊም የሚባሉ፣ አሞራውያን የሚባሉ እጅግ በጣም ቁመተ ረጃጅሞች ጠቢበኞች ናቸው።
ኃይለኞች ናቸው፣ ጦረኞች ናቸው። እነዚህ ግን ምንም አይነት የጦር ኃይል የላቸውም። ምንም አይነት መሳሪያ የላቸውም። እነ ኢያሱ ምንም የያዙት ነገር የለም። ነገር ግን እግዚአብሔር እንደዚህ አለው፣ ከፊት ያሉትን እነዚህ ፈሪዛውያንን አለ። እሱ ብቻ አይደለም፣ ቀይ ባህር ከፊት ለፊታቸው አለ። የኢያሪኮ ግንብ አለ። እነዚህን ሁሉ ድል የምትነሳበት በአንድ ነገር ነው አለ። በምን? በእግዚአብሔር ቃል። ዛሬም እነግራችኋለሁ፣ የከበቧችሁ ሰዎች፣ መረጃ የያዙባችሁ ሰዎች፣ የቪዲዮ መረጃ የያዙባችሁ ሰዎች፣ የፎቶ መረጃ የያዙባችሁ ሰዎች፣ የፍርድ ቤት መረጃ ያለባችሁ፣ የጤና መረጃ ያለባችሁ፣ በብዙ አይነት ስቃይ ውስጥ እያለፋችሁ ያላችሁ ሰዎች በእውነት ዛሬ አንድ ድል የምትነሱበትን ሚስጥር እነግራችኋለሁ። ከእንቅልፋችሁ ስትነሱ የእግዚአብሔር ቃል ዛሬ ምን አለ ይበል። በእውቀት አትደገፍ፣ በማስተዋል አትደገፍ። ያንተ ጥበብ ያንተ እውቀት ሁል ጊዜ ከወደቅ በኋላ ወይኔ ወይኔ ከማለት ውጭ ምንም ልታመጣ አትችልም። በእግዚአብሔር ታምኖ በእግዚአብሔር ቃል ጀምሮ ግን ድል ያልነሳ የለም፣ ያላሸነፈ የለም፣ ያልወረሰ የለም፣ ጤና ያላገኘ የለም፣ ብልጽግናን ያላገኘ የለም። ሁሉ ነገራችን ያለው በእግዚአብሔር ቃል ላይ ነው። እንዲህ ብላት እንዲያገኛለሁ፣ እንዲህ በምላሴ እንዲያቋዋጠሉ፣ እንዲያስቆመዋለሁ፣ እንዲያስቆመዋለሁ አይደለም። አንድ ነገር እነግራቸዋለሁ። በእግዚአብሔር ላይ ታመኑ፣ እግዚአብሔርን ተደገፉ፣ ቃል አንብቡ። ምን ያልከኝ በሉ። ቃሌ መንፈስ ነው፣ ሕይወትና ሰላምን ይሰጣል። ምን ነው? ቃሌ መንፈስ ነው፣ ሕይወትና ሰላምን ይሰጣል። ይሄ የእግዚአብሔር ቃል ፊክሽን አይደለም። ማንኛውንም ንባብ እንደምታነባው አይደለም። ኢንስፓየርድ ቡክ ነው። እስትንፋሰ መለኮት ነው። ኃይል አለው፣ አቅም አለው። ከአፌ የሚወጣው ቃል አለ ያዕቆብ። ከአፌ የሚወጣው ቃል ከአፌ የሚወጣው ቃል ሳይሰራ በከንቱ ወደ እኔ አይመለስም አለ። አንድ ዝናብ ከሰማይ ዘንቦ ምድርን ሳያረሰርሳት እንደማይመለሳል ቃሌ እንዲሁ ሳትሰራ ወደ እኔ አትመለስም አለ። ክብር ለእግዚአብሔር። የእግዚአብሔር ቃል ይሰራል። እግዚአብሔር ቃል ያደርጋል። የእግዚአብሔር ቃል ይተክላል፣ ይነቅላል። የእግዚአብሔር ቃል ይቆርጣል፣ አጥንትና ጅማትን ይለያል፣ ያስተካክላል። የእግዚአብሔር ቃል በእግዚአብሔር ቃል ላይ ተደገፉ። እግዚአብሔርን ተስፋ አድርጉ። እግዚአብሔርን እመኑት። ከችግራችሁ ይልቅ እግዚአብሔርን እመኑት። ስለዚህ ኮሜንት ላይ ገብታችሁ ሁላችሁም ሰዎች ማንም አይቋቋመኝም በሉ። ማንም ሰው አይቋቋመኝም። ማንም ሰው አይቋቋምሽም። ይህንን ቪዲዮ ሙሉውን ለማግኘት ዩቱብ ላይ ገብታችሁ ይዩት። በህይወታችሁ ላይ ትልቅ ለውጥ የምታመጡበት ነው። ልምምዳችሁን እግዚአብሔር ቃል አድርጉ። ተለማመዱት። የእግዚአብሔር ቃል የሚለመድ ነው። ልጄ ሆይ አለው፣ ቃሌም በቀንም በሌሊትም አስቦ አሰላስሏል። እንዲሁም ደግሞ ልጄ ሆይ አለው፣ የእግዚአብሔርን ቃል ተለማመደዋል፣ ልመደው። አያችሁ ጳውሎስ ያለው ልጁን ጢሞቴዎስን ራስን አስለምዳለ። በምን? በእግዚአብሔር ቃል። ራሳችሁን በእግዚአብሔር ቃል አስለምዱ። ሚዲያ አትለማመዱ። የሰው አንደበት አትለማመዱ። የሰው አእምሮ ለመቆጣጠር አትለማመዱ። የእግዚአብሔር ቃል ለመቆጣጠር ተለማመዱ። ያን ጊዜ ሁሉ ከእግር በታች ይሆናል። እቺ ብቻ ተናግሬ ይጨርሳል። በጣም የገረመኝ ቃል ቢኖር ኢዮሳፍጥ ላይ የሶስት አገር መንግስት ተነሳበት። አንድ መንግስት ላይ ትንሽ ከተማ ላይ ኢዮሳፍጥ ላይ ተነሱበት። ፊሊስጤማውያን የተለያዩ ሰዎች ተነሱበት። ሶስት መንግስት ሆነው ወጡት፣ ከበቡት። ወጣና በእግዚአብሔር ፊት ተንበረከከ፣ ሰገደ። እግዚአብሔር ሆይ አለ፣ ተመልከት አለው፣ ከበውኛል አለ። ከነዚህ እጅ ማምለጥ አልችልም፣ ከነዚህ እጅ መትረፍ አልችልም። ያላንተ እነዚህ ሰዎች ድል መንሳት አልችልም አለ። እግዚአብሔር መጣና ውጊያው ያንተ አይደለም የኔ ነው አለ። ክብር ለኢየሱስ ይሁን። ውጊያው የማን ነው? ያንተ አይደለም የኔ ነው። ሂድባቸው፣ ድል ተነሳቸው አለ። ተነስቶ ኢዮሳፍጥ ወጣ። ምን እንደደገላቸው አይታወቅም። ከ10,000 ሰዎች በላይ ሞተው ሊሸከሙት የማይችሉ ወርቅ፣ ሀብት፣ ብር፣ በግ፣ ፍየል የማላገኙት ጨርቅ ሳይቀር ሊሸከሙት አሙታቸው 3 ቀን ቆዩል። ቦታውንም የበረከት ሸለቆ ሲሉ ጠሩት ይላል። በኢየሱስ ስም በተጨነቃችሁበት ዛሬ በኢየሱስ ስም ታላቅ ደስታ ያገኛችሁ፣ ታላቅ መንፈስ ያገኛችሁ። እግዚአብሔር ላይ መኑ፣ እግዚአብሔርን ተደገፉ። እግዚአብሔር ብዙ ነገር ያደርግላችኋል። ነፍስ በነገር ሁሉ እንደሚከናወንላት ተከናወኑ። ይሄን ቃል በትዕግስት ስሙ፣ በትዕግስት አዳምጡ። በኢየሱስ